አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? የሰላም ናችሁ? የኔ ሰላም ነኝ አልሐምዱሊላህ። ብዙ ሰውን ኢቃማ ለማስራት ማብራሪያ ይፈልጋል። በቅድሚያ በላግ ያለባችሁ ናችሁ። ከጠለብ ጠፍታችሁ ከኮንትራት ቤት ማለት ነው። 10 አመት የሚሆን 11 አመት 12 አመት ችግር የለውም። አዲስ ፓስፖርት ይኖራችሁ፣ የኢቃማ ቁጥር ይኖራችሁ። የኢቃማ ቁጥራችሁ ያስፈልጋል። ለምን ብትሉ አብሽር በኢቃማ ቁጥራችሁ ነው የምትከፍቱት። ከዛም በኋላ በዛ አብሽር አሪፍ ከፊል ካገኛችሁ ከፊላችሁ ያሰራላችኋል። አልሐምዱሊላህ ከ11 አመት በኋላ የኔም ተሰርቷል። አልሐምዱሊላህ ረብል ዓለሚን። ግን አመሼ የኢቃማ ቁጥራችሁን አቺ ፓስፖርት ነው ስራው ነው የምትሰራው። ፓስፖርታችሁ አሮጌ ከሆነ خلاص አይሰራም። ያኔ አሮጌ ከሆነ ማለት ዓመተ ምህረቱ ካለፈበት ማለት ነው። ይሰራል። አሪፍ ከፊል ፈልጉ። ብዙም አትከፍሉ። ምንም ብዙ አልከፈልኩም። ያው አብሽራችሁ ላይ ይመጣል ስንት ነው የምትከፍሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ወገን። ያው ሰሞኑን ከለቀቁት አንፃር ምንድነው አዲስ ነገር ያለው ምን ተፈጠረ ምናምን ላላችሁ፣ ያው ሰሞኑን ከወጣው አዋጅ ከመንግስት በጣም ደስ የሚል ዜና ነው። አሁን ደግሞ የበለጠ አጣርቼ እየተመለስኩ ነው። ያለው ነገር ከዚህ በፊት ኢቃማ ኑሯችሁ ኢቃማችሁ የተበለቀ አምል መንዘሊ ሰዋካስ የቤት ሰራተኛ ከዚህ በፊት አሰሪያችሁ ጋር ስትሰሩ ቆይታችሁ አልስማማ ብላችሁ ይወጣችሁ ያን የሚመለከት ነው። ያ በጣም ደስ የሚል ነው። ማስተካከል እንደምትችሉ ነው በቃ መንግስት ያወጣው አዋጅ እና ይሄን እድል ተጠቀሙበት። ህጋዊ ሁኑ። ህጋዊ መሆን የመሰለ ነገር የለም። በደላላ ምናምን እንዳትበሉ። ማንኛውም ሰው ከፊል ካገኘሽ አላስ ከከፊልሽ ጋር ትሄጃለሽ መክተብ ወይ ከከፊል ጋር ትሄዳለሽ መክተብ ያለውን ነገር መጨረስ አላስ ምንም ደላላ መሀከላችሁ አስፈልጉ። ሲቀጥል እኔ ፓስፖርትም ኢቃማም የለኝም ኮፒውም የለኝም እንዴት ነው ማድረግ የምችለው ለምትሉ ደግሞ የእናንተም ቀላል ነው። እናንተ ትሄዳላችሁ ኤምባሲ ሄዳችሁ እንደዚህ ነው ብላችሁ ያለው ነገር ስታማክሩ ኮፒ ትወስዳላችሁ። ኮፒሽን ወስደሽ ከዛ ፕሪንት ማስደረግ ነው የኢቃማ ቁጥርሽን ለማወቅ። ከዛ ፕሪንት ካስደረግሽ በኋላ ሙሉ ፋይልሽ ይወጣል፣ የኢቃማ ቁጥርሽ ይወጣል። ኢቃማ ቁጥርሽን ያልሽ ማለት ደግሞ አብሽር ትከፍቻለሽ። በአብሽር ሁሉ ነገርሽ እዛ ላይ ይገኛል። ማንኛውም ሰው በአሁን ሰዓት እየሰራችሁበት ያላችሁ ሱዲ ከፊል እንሆናችኋለን ካሉ خلاص ቢሮ መሄድ ብቻ ነው መክተብ ትሄዳላችሁ። የድሮ ከፊል አይመለከቱም። ግን ክስ ካለብሽ የሆነ ነገር ካለብሽ ክስሽ እዛው ላይ ነው የሚቀመጠው። ክሱ ኢቃማሽን ካስተካከልሽ በኋላ ከዛ የድሮ ከፊልሽ ከሶች ከሆነ ችግር ካለባችሁ ያን ነገር መከታተል ትችላለሽ። ህጋዊ ሆነሽ ትከታተያለሽ። ጥፋት ካጠፋሽ ድረስ ያን ነገር በቃ በመንግስትና በእናንተ መሃል ያለው ያን ነገር ራሳችሁ እዛው ትወጣላችሁ ማለት ነው። እንኳን ደስ አላችሁ። እንዳትበሉ በደላላ። ከፊል ካላችሁ አሁን እየሰራችሁበት ያላችሁት በቂ ነው። خلاص መክተም መሄድ ነው። ብዙ ደቂቃ እኮ አይፈጅም። خلاص ከመንግስት አዋጅ የወጣ ስለሆነ ተጠቀሙበት። ህጋውን መሆን የመሰለ ነገር የለም። አመሰግናለሁ። አንዳንድ ሰገጤዎች የምትሳደቡት የስራችሁን እኔ ያልሰደብኳችሁም ሰገጤ ለማለት ያልኳችሁ ስማችሁ ነው ብዬ። ሲቀጥል ደግሞ አንዳንድ ልጆች እኔ በጉብኝት ነው የመጣሁት፣ እኔ በኡምራ ነው የመጣሁት፣ እኔ በነጋዴ ቪዛ ነው የመጣሁት ያስከው ምንም ነገር የተፈቀደ ያኔ የሰማሁት እኔ ጋር መረጃ የለም። ያ ነገር ከሰማሁኝ ካለኝ መረጃው አካፍላችኋለሁ እና ይሄን ይመስላል። ወዳችኋለሁ። እና ይሄ 100% የተፈቀደ ነው። خلاص ከመንግስት አንፃር ነው ተጀምሯል። ማንኛውም ሰው ከፊል ያገኛ ሄዶ ማስተካከል ይችላል። ያ የ6 አመት ከኖርሽ አሁን ለምሳሌ 10 አመት እዚህ ሀገር ከኖርሽ የ10 አመት ትከፍያለሽ 600 ብር የኢቃማ። ይሄ በመንግስት የወጣ ነው። 100% ተፈቅዷል። በማንኛውም ሰው ሄዳችሁ መጠየቅ ማቂብ ሱቂዎችን ሁላችሁ ማሰሪያችሁ መጠየቅ ትችላላችሁ። ዛሬ ነገ ሳትሉ ድሉ ሳልፋችሁ ተጠቀሙበት። ይሄ ድል ተመልሶ ላይመጣ ይችላል። ዛሬ ነገ አትበሉ። ያ ጀማ በኢቃማ ጉዳይ እንግዲህ አሁንም ግልጽ የሆነ መረጃ አዲስ መረጃ ይዤላችሁ መጥቻለሁ። እስከ መጨረሻ አዳምጡ። አንደኛ የምነግራችሁ ማንኛውም ጥያቄ በስልክ ቁጥር በዋትስአፕ እና በሜሴጅ አልመልስም። የምትፈልጉትን ጥያቄ በኮሜንት ጠይቁ፣ ይመልስላችኋለሁ። ልብ ብላችሁ አዳምጡ። ስራ ጀምሯል? አዎ ጀምሯል። ዛሬ ማስተካከል ትችላላችሁ። የተዘጋጃችሁ ሰዎች ፓስፖርት ያላችሁ፣ ከፊል ያላችሁ፣ ገንዘብ ያላችሁ ዛሬው ማስተካከል ትችላላችሁ። አንደኛ። ሁለተኛ መንግስት ምንድነው ከናንተ የሚፈልገው? አንደኛ ቅጣት 1000 ሪያል፣
ሁለተኛ የነቀል ከፋላ የመጀመሪያ ከፊል የምትቀይሩ ከሆነ 2000 ሪያል ለመንግስት ይሰደዳል። ሁለተኛ ጊዜ ከሆነ 4000፣ ለሶስተኛ ከሆነ 6000። እንግዲህ ብዙዎቻችሁ እንደመጣችሁ በመጀመሪያ ከፊል ስለጠፋችሁ እናንተ የሚያስፈልገው 2000 ሪያል ነው የነቀል ከፋላ። በሶስተኛ የሚያስፈልገው ለምሳሌ እዚህ ሀገር ከጠፋችሁ 10 አመት ከሆነ በየአመቱ 600 ሪያል ኢቃማ የሚጀደድበት 6000 ሪያል መንግስት ከእናንተ ይፈልጋል። ወይም ደግሞ 5 አመት ቆይታችሁ ከሆነ 3000 በየአመቱ 4 አመትም ቆዩ 5ም 10ም ቆዩ 11ም ቆዩ በየአመቱ 600 ሪያል በአመቱ አባስታችሁ መክፈል ይጠበቅባችኋል። መንግስት ከእናንተ የሚፈልገው ይሄን ሶስቱ ብቻ ነው። የነቀል ከፋላ 1000 ሪያል ቅጣት፣ ይሄ ደግሞ በየአመቱ የኢቃማ ተጅዲድ የቆያችሁበትን አባስታችሁ መንግስት ይሄንን ነው ከእናንተ የሚፈልገው። ከዛ ውጭ ምንም ክፍያ የለም። እንዴት ነው የምንሰራ የሚባለው ጉዳይ ነው ብዙዎቻችሁ የምትጠይቁ። ይሄ በጣም ቀላል ነው። አንደኛ የእናንተ ከፊል እሱ ማድረግ የሚችል ከሆነ በሲስተም በሙሳኒድ ገብቶ በኦንላይን ገብቶ እሱ ማስተካከል ይቻላል። ብር በካሽ ለማንም አትስጡም፣ አሰጡም። ሁሉ በሰራፋ በመንግስት ይሰደዳል ማለት ነው። በድፉ አልሁሚ ሁሉም ሰው በሰራፋ የሚጠቀሙ ሰዎች ያውቃሉ። ቆማችሁ መሰደድ ትችላላችሁ። መንግስት የሚያስፈልገውን ነገር ትሰድዳላችሁ። በካሽ ለሰው የሚሰጡ ደላላ በማል የምታስገቡበት ምንም ምክንያት የለም። መክተቦች ከፈለጋችሁ ከፊል ደግሞ ራሱ የማያስተካከል ከሆነ መክተቦች ደግሞ በጣም ትንሽ ብር ይወስዳሉ። ጅዳውኑ ሪያዱኑ የግድ መክተብ ራሱ በአካል መሄድ አይጠበቅባቸው። ምክንያቱም አንደኛ ብሩ የሚከፈለው በሰራፋ ወደ መንግስት ነው። መንግስት ካልተቀበለ ችግር ካለበት ክስ ካለበት ምንም መሰደድ የማይፈልግ ከሆነ በተሰደደው ሰራፋ እስትርጃ ይደረጋል። ብሩ ጠቅላላ 1 ብር ሳይቀር በ24 ሰዓት ውስጥ ይመለሳል። ሲስተሙ እንደዛ ነው እንጂ ተሰድዶ በዛም አይቀርም። በ24 ሰዓት ውስጥ ይመለሳል ማለት ነው እስትርጃ ተደርጎ። መክተቦች ደግሞ ስንት ብር ይፈልጋሉ? እንደ መክተቡ 200 የሚጠይቅ አለ፣ 300 የሚጠይቅ፣ 400 የሚጠይቅ አለ፣ 500 የሚጠይቅ አለ የመክተቡ ሁኔታ። ስለዚህ እናንተ የግድ በአካል ራሱ መክተብ መሄድ አይጠበቅባችሁ። ከከፊል ጋር ተነጋግራችሁ ያ ከፊል በራሱ ሰራፋ ብሩን የመንግስት የሚያስፈልገውን ሁሉ ከሰደደ በኋላ መክተብ ደውላችሁ ኢቃማ ቁጥራችሁን ልካችሁ በዋትስአፕ መለዋወጥ ትችላላችሁ። መክተብ የት እናገኛለን የሚለው ደግሞ አለ። ቲክቶክ ላይ ገብታችሁ መክተብ ክድማትል አም የሚለውን ሰርች አድርጎ ብዙ መክተቦች ይመጣሉ። ደማሚውን፣ ሪያዲውን፣ ጅዳውን ምንም በአካል መሄድ አይጠበቅባችሁም። የኢቃማችሁን ቁጥር ትልካላችሁ። ያለውን ነገር ያስተካክላል። ብር ይሰደዳል። ከዛ አልቋል ሲባል የእናንተ ከፊል ሄዶ ፕሪንት አድርጎ ይወስዳል ማለት ነው። ኢቃማ ገብታችኋል አይደል? ጀዋዛት መሄድ ምናምን አያስፈልግም። ምናልባት ሲስተሙ የማይከፍት ከሆነ የእናንተ ሲስተም እምቢ ያለ ከሆነ ክስ ምናልባት ሊኖርባችሁ ይችላል። ያ ክስ ደግሞ የሚታወቀው መክተበል አመል ወይም ጀዋዛት በመሄድ ነው። ማንም ሰው ሊያውቅ አይችልም። ሲስተሙ የመንግስት ሴኩሪቲ ስለሆነ መንግስት እጅ ስለሆነ ክስ ያለበት ሰው ላይቀበል ይችላል። ክስ አለብን የምትሉ ከሆነ በዛ ጉዳይ ማረጋገጥ ይቻላል ማለት ነው። ስለዚህ መረጃውን ይሄን ሁሉም ሼር፣ ላይክ፣ ሪፖስት አድርጉ። ብዙዎቻችሁ በውስጥ ደግሞ እኔ ሊበላ ወይም ደግሞ ማን ሊብላኝ የምትሉ አሉ። እንትናችሁን ሳይ ለምሳሌ ጥያቄያችሁን ሳው ይሄ አንዳንድ ጊዜ ሳየው ደላላ አይደለም ጥፋት። አሁን ሰው በላኝ የምትሉ ሰዎች ራሳችሁ ነው የምትጋብዙ። እኔ እንዳውያው ትላለች መሰላችሁ ፓስፖርት የለኝም እቃ የለኝም ግን እርዳኝ፣ የፈለገ ነገር ይሁን እኔ ከፍላለሁ እርዳኝ። አሁን በምን መልኩ ነው? እሺ አሁን ሌባ ቢሆን እሺ በቃ ረዳሻለሁ ይሄን ብር ላክ ብሎ መቀበል ነው፣ በቃ አለቀ ማለት ነው። እንደዚህ አይነት የምታደርጉ ሰዎች ተጠንቀቁ። በስርዓት አንድ ነገር መስራት የምትፈልጉ ከሆነ በስርዓት ስሩ። ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ኢትዮጵያና ትውልደ ኢትዮጵያውያን ወንድሞቼ እህቶቼ፣ አንዲት መልእክት አለችኝ። ይህች መልእክቴ በሶሻል ሚዲያ ላይ ሰሞኑን ኢቃማ የተበላሸባቸው ወንድም እህቶች ማስተካከል ይችላሉ በሚል የተለያዩ መረጃዎች ሲሸራሸሩ ነበረ። በዚህ ጉዳይ ላይ አስተያየት ለመስጠት ነው። ወንድሞቼ እህቶቼ፣ ይሄ ድል እንዳያልፋችሁ። ይሄ አሁን የመጣው ድል ትክክለኛ በመንግስት የፈቀደው ስራ ስለሆነ እንደስከዛሬው በሶሻል ሚዲያ ወሬ ነው እያልን ችላ እንዳንል እኔ በትናንትናው ዕለት የማውቀው ትክክለኛ መረጃ 100% እርግጠኛ ሆኜ የምነግረው ሁለት ልጆች ትናንትናውን ጀምረው ትናንትናውን ጨርሰው ኢቃማቸውን ያስተካከሉ ልጆች አሉ። ስለዚህ ትክክለኛ መረጃ ስለሆነ ይሄንን መረጃ ሰምታችሁ ሁላችሁም ህጋዊ ለመሆን ጥረት አድርጉ። ህገወጥነትን መጸየፍ አለብን። ህጋዊ ለመሆን ጥረት ማድረግ አለብን። ለተወሰነ ገንዘብ ብለን
የተወሰነ ገንዘብ ለምን አናዋጣም በሚል ሐሳቤ ህጋዊ ለመሆን የምናደርገውን ጥረት መተው መቻል አለብን። በዚህ ሀገር ላይ ህገ ወጥ ሆኖ መኖር ወደፊት እየከበደ የሚሄድበት ስለሆነ በተቻለ መጠን ህጋዊ ለመሆን ጥረት እናደርግ፣ እድሉን እንጠቀምበት። እድሉ የተከፈተው አንድና አንድ ኢጋማ ላላቸው በኢጋማ ለመጡ ኢጋማቸው ለተበላሸባቸው ብቻ ነው። እዚህ ላይ ብዙ ጊዜኛ ኢትዮጵያኖች ይቅርታ ምን ሸወድበት አንድ ነገር አለ። በመጀመሪያ የሚባለው ምንድነው? እኔ የመጣሁት ፍሪ ቪዛ ነው የሚባል አለ። እኔ የመጣሁት በጠለብ ነው የሚባል አለ። ሁላችንም የመጣነው በጠለብ ነው። ፍሪ ቪዛ የሚባለው ከሰውየው ጋር የምንነጋገር ስምምነት እንጂ ፍሪ ቪዛ የሚባል የለም። ስለዚህ ማንኛውም በኢጋማ የመጣ ሰው ሁሉ ይሄ እድል ኢጋማው ከተበላሸበት ለማስተካከል እድሉ ክፍት ነው። እድላችንን እንጠቀምበት። ይሄንን እድል ለመጠቀም የሚያስፈልገው ከኢትዮጵያ የመጣበት ፓስፖርት ወይም ድኹልያ ያለው ወይም ደግሞ ቪዛ የተመታበት ፓስፖርት ያስፈልጋል። ይሄ የሌለው አካል ኢጋማ ካለው በቂ ነው። ኢጋማውም የሌለው ፓስፖርቱ ድኹልያ ያለው ፓስፖርት የሌለው ፓስፖርቱ ቁጥር ካለው በፓስፖርቱ ቁጥሩ ፕሪንት ማውጣት ስለሚቻል ይሄም እድሉን ማግኘት ይችላል። በተጨማሪ ደግሞ እነዚህ ሶስቱም እድሎች ከሌሉት አሁን ላይ ቀራር ስላለ ብዙ የሚያስፈራ ነገር ስለሌለ የምትሰሩባቸው ሰዎች ጀዋዛት ወይም ደግሞ ፖሊስ ጣቢያ ሄደው አሻራ ሰጣችሁ ፕሪንት ማስደረግ ይቻላል። ብዙ መንገዶች አሉ። እነዚህ መንገዶች ተጠቅማችሁ ኢጋማችሁን ለማስተካከል ጥረት አድርጉ። የሚያስፈልገው ነገር በጣም ቀላል ነው። አሮጌ ከፍል አያስፈልግም። ድሮ ችግር የነበረው እስካሁን ድረስ ከኔ ጠፍተህ ኑርሃል፣ ይሄን ያክል ብር ትከፍላለህ፣ እንዲህ አደርጋለሁ አለበለዚያ አልፈቅድልህም የሚል ነበር። ዛሬ ላይ ፍቃድ አያስፈልግም። የሳውዲ መንግስት እንደዚህ ሁሉ ነገር የጡነት ተደረገ ስለደረሰባቸው በነፃ ያለምንም የድሮ ከፊል ጥያቄ አዲሱ ከፊል ብቻ የእናንተን ኢጋማ ማስተካከል ይችላል። ስለዚህ እድሉን እንጠቀምበት። በጣም ቀላል ነው። ክፍያውን በተመለከተ አንድ ሰው በየአመቱ ሳውዲ አረቢያ ከመጣ ጀምሮ በአመት 600 ብር የእድሳት ክፍያ ይከፍላል። ሰዋኻስና ምን መንዝልያ የሆነ የቤት ሹፌር ወይም ደግሞ የቤት ሰራተኛ የሆነች በአመት 600 ሪያል ብቻ ነው የሚከፈለው። ስለዚህ ያንን ውዝፍ ዕዳ ወይም ደግሞ በየአመቱ የሚከፈለውን 600 ብርና መቀጫ ይሄን ያክል አመት ያልታደሰበትን መቀጫ 1000 ብር ከፍሎ የሚታደስበትን ክፍያ የአመቱን ወይም የሁለት አመቱን 600 ወይም 200 ብር ከፍሎ ኢጋማውን ማስተካከል ይቻላል። ወጪዎቹም ብዙ አይደሉም። በተለይ አብራችሁ የምትሰሯቸው ሰዎች ከሆኑ የሚከፈለው እነዚህ ወጪዎች ብቻ ናቸው። ከነዚህ ወጪዎች ውጭ ሌላ የሚከፈል ስለሌለ በተቻለ መጠን ለትንሽ ገንዘብ ብለን እድሉን እንዳያመልጠን አደራላለሁ። ወንድሞቼ በእርግጠኝነት የተሰራ ዝም ብሎ እንደስከዛሬው ሶሻል ሚዲያ ወሬ ስላልሆነ እኔ ትናንትና ጨርሰው እጃቸው ላይ ኢጋማቸውን ያዙ ስላሉ በተቻለ መጠን ይሄ እድል እንዳያልፋችሁ አደራ። ህጋዊነትን እንጸየፍ፣ ህጋዊ ለመሆን ጥረት እናደርግ። የሳውዲ መንግስት ቀራር ሲያወጣ እዚህ ሀገር ላይ ያለውን ህገወጥ የሆነ አካል ህጋዊ ሆኖ እንዲሰራ በመፈለግ ነው። ከዛ በኋላ ግን የሚፈጠሩ ነገሮችን ከዛ በኋላ ደግሞ ህገወጥ ሆነው ይሄ እድል ተፈጥሮላቸው ይሄን ነገር ማስተካከል ያልቻሉ ደግሞ እዚህ ሀገር መኖር የለባቸውም ብሎ የተለያዩ ህጎችን ማውጣትም መብቱም ነው ግዴታው ነው ብዬ አምናለሁ። ስለዚህ እነዚህ ነገሮች ሳይመጡ በተቻለ መጠን እድሉ ያለን ሰዎች እድሉን እንጠቀም። ሌሎች በኡምራ የመጣችሁ በባህር የመጣችሁ በሐጅና በኡምራ እንዲሁም ደግሞ በዚያራ የመጣችሁ ይሄ ቀራራ አይመለከታችሁም እናሰራለን ብለው ገንዘባችሁ እንዳትበሉ። ይሄኛውን ግን በተቻለ መጠን በኢጋማ መጣችሁ የተበላሸባችሁ ወንድም እህቶች እድሉን ተጠቀሙበት እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የመኖሪያ ፈቃዳቸው የተበላሸባቸው እንዲሁም በኮንትራት መጥተው ከኮንትራት ቤት ጠፍተው ለሚሰሩ እህት ወንድሞች ደስ የሚል ዜና ሰሞኑን እየሰማን ነው። እርግጥ ነው ትክክል ነው። ነገር ግን ማንን የሚመለከተው ነው ይሄ ጉዳይ? አንዳንዴ በግርግር ይመቻል ለማደናገር የሚባል ነገር አለና እንዳትደናገሩ ረጋ ብላችሁ ስሙኝ። የሚመለከተው አንደኛ በኮንትራት የሚሆን እዛ ሀገር ቪዛውን ገዝታችሁ መጣችሁ የሚሆን እዚህ ከገባችሁ በኋላ ከኮንትራት ቤት ጠፍታችሁ ስትጠፉ ግን መጀመሪያ እዛ ሀገር ስትገቡ ይዛችሁ የገባችሁበትን ፓስፖርት ከያዛችሁ ያ ፓስፖርት ድኹልያ ተመቶበታል። የዚህ ሀገር ስትገቡ የመጀመሪያ ስትገቡ የሚመታ ማህተም አለ ቦሌ ላይ መጣር ላይ እሱ የተመታበት እንዲሁም ኢጋማችሁን አብራችሁ ይዛችሁ ከሆነ የጠፋችሁት ወይንም የኢጋማውን ቁጥር ካወቃችሁት ወይም የኢጋማችሁ ኮፒ ካላችሁ
ከዛ ውጪም እንደዚሁ በውጭ ምንሰራ ኢቃማችን ለተወሰነ ጊዜ ተበላሸብን ኢቃማችን እጃችን ላይ ይሆነና የመጀመሪያው ፓስፖርት እዛ ሀገር ስንገባ እጃችን ላይ ያለ ሰውን ብቻ ነው የሚመለከተው። ያ ካለ አዲስ ከፊል ታዘጋጁና መክተብ በሲጥ ነው፣ ምንም ግርግር አያስፈልገውም። እንደዚህ እንትኖች የመብራት ምናምን እንደዚህ የውሃ በየመክተቡ የሚሰድዱ የሉም። ኢቃማ ሲታደስ የሰዳድ ቤት የሚሰሩ አዲሱን ከፊል ይዛችሁ ሄዳችሁ ወይንም አዲሱ ከፊል ያብሽር ቁጥሩ ነው የሚያስፈልጋችሁ። በዛ ገራም አለው የስንት አመት ከሆነ የዛ ሁሉ ውዝፍ ገራም አለ። ያንን ከፍላችሁ ወደ አዲሱ ከፊል ተናዙል ማድረግ ነው። አበቃ፣ ሌላ ነገር የለውም። ከዛ ውጪ በኡምራ በዚያራ ምናምን የመጣ ይሄን አይመለከትም፣ እንዳትሸወዱ። አሁን ለጊዜው አሁን ላይ ያለው እኔ ብዙ ማቃቸውን በዚህ ዙሪያ የሚሰሩ መረጃ ሰብስቤ ነው። ስለዚህ ከዚህ በፊት እዛ ሀገር ስትገቡ በኮንትራት ገብታችሁ ከኮንትራት ቤት ስትጠፉ ፓስፖርታችሁን ይዛችሁ የጠፋችሁ ወይም ፓስፖርታችሁና ኢቃማችሁን የኢቃማ ኮፒያችሁን የኢቃማ ቁጥራችሁን አብራችሁ ይዛችሁ የጠፋችሁ ልጆች ይሄ ቻንስ እንዳያመልጣችሁ ተጠቀሙበት ነው የምለው። መልካም እንግዲህ ለሁላችንም የተሻለ ነገር አላህ ያንጣልን። ነገር ግን በግርግር እንትን እንዳትሉ ወይንም አዲስ ፓስፖርት ላላችሁ ከዚህ በፊት በቪዛ ሳትገቡ ወይ በሌላ በባህር መተን እዚህ ፓስፖርት ያወጣን ሰዎች ይሄን አይመለከትም፣ እንዳትደናገሩ። ረጋ ብላችሁ ሰከን ብላችሁ እስከዛሬ ተኑሩ የለ ምን ችግር አለው? ረጋ ብሎ የጊዜ ገደብ የለውም። ለዚህ ያህል ጊዜ አልተባለም። ማስተካከል ትችላላችሁ ተብሎ ነው የተፈቀደው። በቅርብ የሚያስተካከሉ ልጆች ስላሉ አላህ ይወፍቃችሁ። ሰላም